ሰላም ጤና ይስጥልኝ። ሰናይት እባላለሁ። በአንዳንድ ጉዳዮች ላይ በጠቅላላ የሰውን ልጅ የተመለከቱ ጉዳዮች ላይ በማህበራዊ ሚዲያ ላይ አንዳንድ ቪዲዮዎችን እየሰራሁ አስቀምጣለሁ። ይጠቅመኛል ብሎ የሚያስብ ሰው ይመልከተው። ሀሳብ ካላችሁም በሀሳብ መስጫው ላይ መስጠት ትችላላችሁ። በዛሬው ዕለት ማውራት የፈለኩት ስለ አቅም ነው። አቅም የስጋም የነፍስም አቅም ብለን በሁለት ልንከፍለው እንችላለን። የስጋ አቅም የምንለው አንድን ነገር የመሸከም ወይም በሽታን የመከላከል ሰውነት ሊያደርጋቸው በሚችላቸው ነገሮች ሊያሳይ የሚችለው የመጨረሻው ደረጃ ላይ ያለ አቅም ማለት ነው። ምን ያህል ሰው መሸከም ይችላል? ምን ያህልስ በሽታ መቋቋም ይችላል? በሚል ጥያቄ ይህንን ልንመልሰው እንችላለን። ይህ የስጋ አቅም በተለያየ ምክንያት ሊወርድም ሆነ ከፍ ሊወጣ ይችላል። በበሽታ ምክንያት የሰውነታችን ጉልበታችን ደክሞ ዛሬ መሸከም የምንችለውን ማንሸከም ሰዎች ሆነን ልንገኝ እንችላለን። ደግሞ በሌላ ጊዜ ደግሞ ራሳችን ባደረግነው ልምምድ ደግሞ አቅማችንን እናሳድገን ልንሄድ እንችላለን። የስጋ አቅማችንን ማለት ነው። ለምሳሌ 1 ኪሎ ሜትር መሮጥ ይችል የነበረ ሰው በልምምድ 42 ኪሎ ሜትር ደግሞ መሮጥ ሊጀምር ይችላል። ምንም ሳይደክመው ማለት ነው። ይቻላል። ያም ብቻ አይደለም። ዛሬ 50 ኪሎ መሸከም የሚችል ሰው በልምምድ ነገ 1 ኩንታል ሊሸከም ይችላል። የበሽታ መከላከል አቅሙ የወረደ ሰው በሂደት የሰውነቱን የበሽታ መከላከል አቅም ሊያዳብሩ የሚችሉ ነገሮችን በመውሰድ ሊጨምረው ይችላል። የነፍስ አቅምም ደግሞ እንደዛው ነው። ነፍስ ምን ያህል ፍቅርን ትሰጣለች? ለሌሎች ሰዎች ያለን ፍቅር፣ ለሚደርስብን መከራ ወይም ስቃይ ወይም ማንኛውም አይነት ትችት ያለን የትዕግስት መጠን፣ ምን ያህል ሰውን እንወዳለን? ይህ የነፍስ አቅም ነው። ምን ያህል እንታገሳለን? ይህ የነፍስ አቅም ነው። ምን ያህል ቀናነን? ይህ የነፍስ አቅም ነው። ሊወርድም ሊወጣም የሚችል አቅም። በወረደብን ጊዜ አቅማችንን ራሳችንን በምንችለው በተለያዩ መንገድ አድርገን እናሳድገው እንችላለን። ከነዛም መንገዶች ውስጥ አንዱ በትኩረት ያንን ነገር ደጋግሞ በመለማመድና በማድረግ ሊሆን ይችላል። ለምሳሌ ፍቅር ማንሰጥ ሰዎች ፍቅርን በተደጋጋሚ መስጠትን በህይወታችን ውስጥ አስገብተን የህይወታችን አካል አድርገን የነፍሳችንን አቅም ልናሳድገውና የተሻለ አፍቃሪዎች ሆነን ልንገኝ እንችላለን። ትዕግስት የለንም የምንል ሰዎች የሚመጡብንን ጥቃቅን ነገሮች ከዛ ጀምረን በማለፍ ከፍ እያልን አቅማችንን ልናሳድገው እንችላለን። ስለዚህ አቅም የስጋም ሆነ የነፍስ አቅም ሊያድግ የሚችል ነገር ነው ማለት ነው። ዛሬ ላይ አቅም የለንም የምትሉ ሰዎች ተስፋ አትቁረጡ። ምክንያቱም አቅማችሁ ያድጋል። አቅም ባለበት የሚቆም አይደለም። በሰራነው ልክ ሊወጣም ሊወርድም ይችላል። እስቲ ጳውሎስን ተመልከቱት። በአንድ ወቅት ላይ ጌታውን ወደ መስቀል ሲሄድ የረገጠ ሰው ነው። በኋላ ደግሞ አንገቱን የተሰየፈለት ሰው ሆነ። እስቲ ዳዊትን ተመልከቱት። በአቅም ከፍ ያለ ነበር፣ እንደ ልቤ የተባለ ማንም ወርዶ በኦሪዮን ሚስት ምክንያት ኦሪዮንን ያስገድላል ብሎ የሚያስብ ሰው አልነበረም። ነገር ግን ዳዊት ከባድ የሚባለውን በጣም ብዙ ስህተቶች ነው የሰራው። በዚህ ምክንያት አቅሙ ወርዶ ነበር። መልሶ ደግሞ በንስሐ ሄዶ አንሰራርቶ እንዲወጣ አድርጎታል። ስለዚህ አቅም የለኝም የምትሉ በሙሉ ይኖራቸዋል። ከሰራችሁ ይኖራቸዋል። አቅምን ሊያሳድጉ የሚችሉ መንገዶችን ከተከተላችሁ ይኖራቸዋል ማለት ነው። መልካም ጊዜ።